ሰውን በፈገግታ ማስተናገድ ደንበኛን ስለሚያበዛ ደንበኛን ስለሚስብ ብለው ሊያደርጉት ይችላሉ። የግል ንግድ ላይ የተሰማሩ ሰዎችም ደንበኛቸውን በፈገግታ ሊቀበሉ፣ በተቃራኒው ደግሞ ከሱ ጥሩ ምንም የሚከጅሉት ነገር የሌለን ሰው ሊያመናጭቁ ሊያገላምጡ ይችላሉ። ለአላህ ብሎ የዲን አካል አድርጎ አኽላቅን ማሳመር እዚህ ጋ ነው ጎልቶ የሚወጣው። ከወዳጅም ይሁን ከጠላት ጋር ከትልቅም ይሁን ከትንሽ ጋር ኢስላም ያስቀመጠልንን አኽላቅ አደብ መጠበቅ የዲን አካል ነው። መልካም ስነ ምግባር ማለት ከሰዎች ጋር ባለን ግንኙነት ለዘብተኛ መሆን፣ ፊትን ፈታ ማድረግ፣ ከመጥፎ ንግግር መታቀብ፣ ሰዎችን ከማስቸገር መራቅ፣ ሰዎች ቢያስቸግሩ እንኳ መቻል፣ የቻሉትን ያክል ለሰዎች በጎ መሆን፣ ጥሩ ነገር ማድረግ ነው። የተራበን ማብላት፣ የታመመን መጠየቅ፣ የተቸገረን መርዳት፣ የተጣላን ማስታረቅ፣ የተሳሳተን መምከር የመልካም ስነ ምግባር መገለጫዎች ናቸው። ትልቁ የመልካም ስነ ምግባር ሩክን ሰዎችን ከማስቸገር መታቀብ፣ መጥፎ ንግግር አለመናገር፣ ሰዎች ላይ አለመኮሳተር፣ ሰዎችን አለመግፋት፣ አለመጨከን። ይሄን ማድረግ እየቻለ ራሱን ማቀብ እየቻለ ግዴለሽ ሆኖ ለሰዎች በጎ ባይሆን መልካም ነገር ባያደርግ ሰዎችን ካለመጉዳት መጠንቀቅ የማይችል ሰው የኢማኑ የመጨረሻ የመድከም የመውረድ ምልክት ነው። ነቢዩ ዓለይሂ ሰላቱ ወሰላም በብዛት ጀነት የሚያስገባ ምንድነው ተብለው ሲጠየቁ ተቅወላሂ ወሑስኑል ኹሉቅ ብለዋል። በብዛት ሰዎችን ጀነት የሚያስገባው ብዙ ሰዎች ወደ ጀነት ሊገቡ የሚችሉት አላህን በመፍራትና አኽላቃቸውን ስነ ምግባራቸውን በማሳመር ነው ብለዋል። የደጋግ ቀደምቶች ትልቅ ሐሳብ ትኩረት ጀነት ነበር፣ የአላህን ውዴታ ማግኘት ነበር። በተለያዩ አጋጣሚዎች ጀነት የሚያስገቡ ስራዎችን ነቢይን ጠይቀዋቸዋል። አላህ እንዲወደኝ ሰዎችም እንዲወዱኝ ምን ላድርግ ብለው ጠይቀዋቸው መልስ ሰጥተዋል። ጀነት የሚያስገቡ የተለያዩ መልካም ስራዎችንም በዝርዝር አስረድተዋል። ከዚህም አንዱ አላህን መፍራትና ከሰዎች ጋር ከአላህ ጋር ግንኙነትን ማሳመር በብዛት ሰዎችን ጀነት የሚያስገባ ተግባር እንደሆነ ነግረውናል። ወከዛሊክ የአላህን ተባረከ ወተዓላ ውዴታ ለማግኘት አላህ ዘንድ ተወዳጅ ለመሆን ከሚያግዙ ነገሮች አንዱ የአኽላቅ የስነ ምግባር ማማርና መስተካከል። ከአላህ ባሮች ውስጥ አላህ ዘንድ ይበልጥ ተወዳጅ ሰው ይበልጥ አኽላቁ የሚያምር ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አሐቡ ዒባዲላሂ ኢለላሂ አሕሰኑሁም ኹሉቃ ብላ። አላህ ብዙ ባሮች አሉት። እንዲሁ ስለፈጠራቸው ያለሱ ጠባቂ ረዳት ስለሌላቸው ሁሉንም ያበላል ያጠጣል። ከባሮቹ ውስጥ አላህ የሚወዳቸው አሉ፣ የሚጠላቸውም አሉ። በጣም አብዝቶ የሚወዳቸው አሉ፣ በልክ የሚወዳቸውም አሉ። ይበልጥ አላህ ዘንድ ተወዳጅ ባሪያ ማለት ከሰዎች ሁሉ ይበልጥ አኽላቁ ያማረ ሰው ነው ብላ። ወማ አምዋሉኩም ወላ አውላዱኩም ቢለቲ ቱቀርቡኩም ዒንደና ዙልፋ። ሀብታችሁ ገንዘባችሁ አይደለም እኔ ዘንድ የሚያቃርባችሁ ብሏል አላህ። አላህ ዘንድ የሰው ልጅ እንዲወደድ ከአላህ ቅርብ እንዲሆን የሚያደርገው ሀብት ንብረቱ፣ ስልጣኑ፣ ዘመዱ፣ ልጁ ሳይሆን ከአላህም ጋር ከሰዎችም ጋር ያማረ ግንኙነት መኖሩ ነው። በተቃራኒው ደግሞ አላህ ዘንድ የሚጠላው አኽላቁ የተበላሸ ሰው ነው ማለት ነው። ሰዎችን የሚበደል፣ ሰዎች ላይ የሚኩራራ፣ ሰዎችን አዛ የሚያደርግ፣ ሰዎች አዛ